ሰላም እንኳን ወደ አቡነሽ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት አረብ ሀገር ተወዳጅ የሆነ ኮሸሪ አሰራር ይዤላችሁ መጣሁ። ከብዙ ነገር ተቀላቅለው የሚሰራ የብዙ ነገር ውህድ ነው። ዛሬ ስሙ ኮሸሪ ይባላል። እሱ ይዤላችሁ ነው የመጣሁት። ከመጀመሪያ እስከ መጨረሻ ቪዲዮን ይዩ። ይጠቅማል ካላችሁ ላይክ፣ ሼር አድርጉት። አዲሶች ደግሞ ሰብስክራይብ አድርጉ። የደወል ምልክታ ተጫኑ፣ ሁሌም የሚለቀው ቪዲዮ እንዲደርሳችሁ። አሁን ወደ አሰራሩ እንሂድ። እሺ ተመልካቾቼ፣ ኮሸሪያችን ለመስራት መጀመሪያ ይሄኛው ሩዝ ነው የሚያስፈልገን። ይሄኛው አጭሩ ሩዝ የመስሪ ሩዝ ነው ወይም የግብጽ ሩዝ፣ እሱ ነው የሚያስፈልገን። እንቀቅለዋለን። እዚህ ጋር ድፍን ምስር ያስፈልገናል። ድፍን ምስር እንደዚሁ እንቀቅለዋለን። ድፍን ምስር የሁሉም ነገር ድብልቅ ነው። እሺ አሁን ይሄኛ ያስፈልገናል። ይሄ ደግሞ ትንሽ አመስ ነው የምናደርገው። አንቀቅለውም፣ ከአምሰነው ነው የምንቀቅለው። ከሩዝ ጋር ትንሽ ነው የሚያስፈልገን። ባላሌ የምንሰራበት ታውቁታላችሁ፣ ሸሪዓ ይባላል። እሺ በመቀጠል ፓስታ ያስፈልገናል። ፓስታ ይሄ ግማሽ ነው የምሰራው እኔ። አንድ ከሆነ በጣም ይበዛል፣ ወይ ሩብ ወይ ግማሽ። እሺ በትናንሹ ቁረጡት፣ እንደ ሁለት ቆረጥ አድርጉ። ይሄ ደግሞ መኮረኒ ያስፈልገናል። መኮረኒ ይሄን ግማሽ ነው የምጠቀመው እና ሁሉም ውህድ ስለሆነ በኋላ ስለሚበዛብን ሁሉንም በመጠኑ መስራት፣ በቤተሰቦቻችን መጠን መስራት እና እነዚህ ሰራለሁ። እዚህ ጋር ደግሞ ሶስ ሰራለሁኝ። ቶማቶ አለኝ፣ ሽንኩርት አለኝ። አሁን ወደ መቀቀሉ እንሄዳለን። ሩዝ እዚህ ጋር አጥቤ አዘጋጅቻለሁኝ። አሁን ወደ መቀቀል እንሄድ። እሺ ፓስታችን ጨምረናል። ትንሽ ጨው እንጨምራለን። ጨው ግን በውሃ መጀመሪያ መጨመር እንችላለን። ትንሽ ዘይት እንጨምራለን። እነዚህ ቀድመን መጨመር እንችላለን በውሃ፣ አሁንም ችግር የለም። እና ፓስታችን ከጨመን በኋላ በፈላ ውሃ ከጨመን በኋላ እናቀላቅለዋለን። እንደዚህ እናማስለዋለን እንዳይያዝብን። እንደዚህ ላይ ብቻ እናለያየዋለን። ለምን ይጣበቃል አሁን ካላማሰል ነው። በዚህ መልኩ ፓስታችን እንቀቅላለን። አሁን ደግሞ ወደ መኮረኒ እንሄዳለን። መኮረኒ እንደዚሁ እንቀቅላለን። መኮረኒ ውሃ ጥጃለሁኝ። እዚህም ጨው ጨምራለሁ። ትንሽ ዘይት ጠብ አድርጋለሁ። እሺ ተመልካቾች፣ አሁን መኮረኒያችን ጨምራለን። ግማሽ ነው የምንጨምረው። አሁንም እንደዚሁ እናማስለዋለን። ካልተማሰለ እርስ በራሱ ይጠባበቃል። ታውቃላችሁ፣ እንደጨመርነው ቶሎ ብለን ማማሰል። ከዛ እስከሚበስል ባናመስለውም ችግር የለም፣ ብቻ መጀመሪያ ማለያየት። እሺ አሁን መኮረኒ ፓስታ ጨምረናል። አሁን በመቀጠል ድፍን ምስሩ እንቀቅላለን። እሺ ወደ ድፍን ምስሩ ጨምሬዋለሁ። እሱን እየበሰለ ነው። በዚህ መልኩ እሱንም ትንሽ ሲበስልልኝ ጨው ጨምራለሁ። ተመልካቾች መኮረኒያችን በዚህ መልኩ በስሎ ወጥቶ አጠንፍፌዋለሁኝ። በጣም መብካት የለበትም። እንደዚህ ትንሽ የሆነ ያላደ ሲቀረው ማውጣት። ያኔ እኔ አንድ ላይ ስለማቀላቅለው ነው፣ በኋላ ከሩዙ ስለማቀላቅለው በጣም ሳይቦካ በጣም ሳይበስል አወጣሁት። እናንተ ከላይ ደረጃ በደረጃ የምታደርጉት ከሆነ ቀደም ተከተል በሳህን የምትደረድሩት ከሆነ ይብሳል። እና እኔ ግን ከሩዝ ስለማቀላቅለው በውሃ ስለማቀላቅለው አብሮ በእንፋሎት ስለሚበስል መልሶ ትንሽ ሲቀረው አወጣሁት። እና ምስሩም በዚህ መልኩ በቅቶታል። እና ይሄ መስላል አውጥቻቸዋለሁ። ወደ የሚቀጥለው ስራ እንሄዳለን። ሩዛችን እንቀቅላለን። ተመልካቾቼ አሁን ደግሞ ይሄኛን አመሳለን። የቀጫጭኑ ፓስታ ትንሽ ነው የምንጠቀመው፣ ግን ይሄ አምሽ ለማስቀመጥ ፈልጌ ነው። ትንሽ ተጠቀምን ይበቃል። ቡኒ እስከሚሆን እንቆላዋለን። አሁን ጋዙን እናጠፋዋለን እንዳያርብን። በዚህ መልኩ አምሰነዋል። እንዲህ ካላመስ ነው ይጨማለቃል። እንዲህ ሲታመስ በጣም ቆንጆ ይሆናል። እሺ ተመልካቾቼ እዚህ ጋር ሽንኩርት እንጠብሳለን። ትንሽ ጨውና ዱቄት አመሳ አድርጌው ጠብሰዋለሁኝ። እሺ ተመልካቾቼ ሽንኩርታችን በዚህ መልኩ ጠብሰነዋል። ይበቃዋል። አሁን እናውጣዋለን። ዱቄት ስለጨመርንበት አልተጨማለቀም። ቆንጆ ሆኖ ነው የተጠበሰው። ትንሽ ዱቄት ጨምሩ፣ ወይም ንሻ ይሄ በቆሎ ዱቄት ካላችሁ እሱ ቆንጆ ነው።
አርጎ ነው የሚጠብሰው። ከሌላችሁ ደግሞ ማንኛውም ዱቄት ትንሽ ነስንሱበት። ተመልካቾቼ እዚህ ጋር ለሩዛችን ውሃ ጥደናል። ውሃው ግማሽ ውሃ ነው ንጹህ ውሃ፣ ግማሹ ግን ምስር የቀቀልኩበት ውሃ እዚህ ጨምሬ ነው ያጠነፈኩትን ሩዙን ውሃውን እዚህ ጨመርኩት። ለምን ጣዕሙ ቆንጆ እንዲሆንልን እና ጨው እንጨምራለን፣ ትንሽ ዘይት እንጨምራለን። አሁን ታጥቦ የተዘጋጀ ሩዛችን እዚህ እንጨምራለን። መስሪ ሩዝ አሁን ሩዛችን ሊበስል ትንሽ ቀርቶታል። አሁን ትንሽ ሲቀረው ምንድን ነው የምንጨምረው? ይሄ ቅድም አመሳመስ ያደረግነው ቀጫጭኑ ፓስታ እንጨምራለን። እሱ ብዙ ጊዜ ስለማይወስድ ነው፣ ቶሎ ስለሚበስል ሩዙ ሊበስል ሲል እንጨምረዋለን። ችግር የለም፣ ቶሎ ይበስላል። እሱ አሁን አብሮ ይበስላሉ። በዚህ መልኩ እናቀላቅለዋለን። አንዱ ቦታ ብቻ ቁጭ እንዳይል እንዳይጓጉልብን እናቀላቅለዋለን። እሺ ተመልካቾቼ አሁን ፓስታውን እንጨምራለን። መኮረኒ እንጨምራለን። ምስር እንጨምራለን። የበሰሉትን ሁሉንም አንድ ላይ እናቀላቀላለን። ቅድም እንደነገርኳችሁ እናንተ እነዚህ በሳህን ሊበላ ስታቀርቡት ከላይ ላይ መደርደር ትችላላችሁ። እኔ ግን በውሃ ውስጥ አንድ ላይ ነው ማቀላቅለው። አሁን አጠነፍፈዋለሁ። እንዴት አቀላቀልኩት በኋላ በውሃ አጠነፍፈዋለሁ። ተመልካቾች እዚህ ጋር አጠነፈፍኩት፣ ውሃ አጠነፈፍኩት። በጣም ቆንጆ ነው የሆነው፣ አልቦካም እና አሁን ወደ ድስቱ እመልሰዋለሁኝ። እሳቱ እስከ መጨረሻ ቀንሼ እሳት ላይ እጥደዋለሁ። ትንሽ ብዙ አይደለም፣ ትንሽ ነው ሞቅ እንዲል ማለት ነው። እሺ ተመልሼ ጥጄዋለሁ። እሳቱ ቀነስ አድርጌ ትንሽ እሳት ላይ አቆየዋለሁ። ሁሉም የበሰለ ስለሆነ ብዙም ሰዓት አይፈጅም። ትንሽ ሰዓት እንጥደዋለን መልሰን። ተመልካቾች እዚህ ጋር ስጓችን እንሰራለን። ዘይት እናደርጋለን። ተመልካቾቼ ዘይታችን ሲገለልን በደቃቁ የተከተፈ ሽንኩርት እንጨምራለን። እዚህ ጋር ደግሞ ሶስ ምሰራበት ስጎ ምሰራበት ድንች እንትን ምንድነው ቲማቲም እያገነፈልኩ ነው፣ ቆንጆ ስጎ እንዲሆንልን። እሺ አሁን በዚህ መልኩ በደንብ አድርጎ ቀይ እስከሚሆን ተቆላልቶልናል። እንጨምረው ነጭ ሽንኩርት ነው። ነጭ ሽንኩርትና ዝንጅብል አብሮ የተፈጨ እንጨምራለን ትንሽ አብረን እናቁላለዋለን። በዚህ መልኩ የተወሰነ ሰዓት አብረን ከሽንኩርቱ ጋር ጥብስ እናደርገዋለን። ትንሽ በርበሬ ፋብሪካ ጨምራለሁ፣ የማያቃጥለው በርበሬ። አሁን የምንጨምረው ቲማቲም፣ ቅድም የቀቀልነው ቲማቲም ፈጭቼዋለሁኝ። እሱን እንጨምራለን። ተፈጨ ቲማቲም ቀቅዬ ነው የፈጨሁት። እንዳያችሁት በጥሬው መፍጨት ትችላላችሁ። ተመልካቾቼ አሁን ቶማቶ ሶስ እንጨምራለን። ቅመም እንጨምራለን። ጨው እንጨምራለን፣ ትንሽ ሳይበዛብን። ቆንጆ በርበሬ እንጨምራለን። የድንብላል ተፈጨ እንጨምራለን። ትንሽ ማጄ እጨምራለሁኝ። ውሃ ጨምራለሁ። ትንሽ እንከልሰዋለን። እንድትተክልን ከድነዋለን። እሺ ተመልካቾቼ ጨርሰናል። በዚህ መልኩ
ኮሸሪያችን ይሄ ይመስላል። በጣም በአማረ ሁኔታ ነው የወጣው። አሁን ሁሉም ዝግጁ አድርገናል። ይሄኛው ሽንኩርቱ ነው። ይሄ ደግሞ ኒኪ ወይም ሽምብራ ይሄ ሐሙስ የምንሰራበት ማለት ነው። እሱን ትንሽ በሰል አድርጌው ነው እና ድፍን ምስር ትንሽ ከላይ ልናደርግ አስቀምጫለሁ። አሁን ወደ እሺ ተመልካቾቼ ኮሸሪያችን በዚህ መልኩ በአማረ ሁኔታ ደርድሬ ጨርሻለሁኝ። እኔ አንዳንድ ቦታ ላይ ያስቀመጥኩት፣ እናንተ ግን እንደዚህ በመደዳ ዲኮር ማድረግ በአማረ ሁኔታ ዳርዳሩ ማስቀመጥ ትችላላችሁ። እኔ ግን አንዳንዶቹ ይሄኛው ኒህ የሚባለው ስለማይወዱ ሽንኩርት የተጠበሰው የማይወዱ ስላሉ ለብቻው ነው ቁጭ ቁጭ ያደረኩት። የሚፈልጉት ይበላሉ፣ የማይፈልጉት ይተውታልና ለዚህ ነው። እናንተ ግን ዲኮር አድርጋችሁ ከላይ መደርደር ሁሉንም ትችላላችሁ። ስጓችን ይሄ ይመስላል። ከመጀመሪያ እስከ መጨረሻ ቪዲዮ የተከታተላችሁት አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ የደወል ምልክቱን ተጫኑ፣ ሁሌም የምለቀው ቪዲዮ እንዲደርሳችሁ አበረታቱኝ። ላይክ ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉት። በቪዲዮ ይጠቅማል ካላችሁ በሌላ እስከምንገናኝ ሰላም ቆዩኝ። የዛሬ ኮሸሪያችን ይሄ ይመስል ነበረ። ቻው